ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም ይባላልና እዚህ ላይ እንደው ለእህቶች አደራምለው ያላቅሙ አታጨናንቂው። እሱም ኧረ ይሄ ነገርማ የምገፋው ኑሮ አይሆንም እንዳይል ይሄንን በደንብ መጠንቀቅ ያስፈልጋል ብያሳው። ሌላው ራስን መጠበቅ፣ ራሷን ብትጠብቅ ደግ ነው። ብዙ ጊዜ በዚህ መድረክ ላይ አውርተነዋል። ለውጭ ተመበጃጀት ይልቅ ለባልሽ ተበጃጅለት፣ ለባልሽ ትኩረት ስጪ። እናቶቻችን ድሮ ያደረጉት እንደነበረው ድሮ አጫጭሰው ይቀርቡ ነበር አይደል እንዴ ያላቸውን። ያሁኖቹ ደግሞ ልብስሽን ቀየር አድርገሽ ሽቶሽን ቀባባ አድርገሽ ተበጃጅተሽ መቅረብ የግድ ነው። ዝም ብለሽ ተነጭስሽ አትቅረቢ። እውነቴን ነው። ይሄ ትልቅ ስህተት ነው። ለባልየው ውስጥ ወደ ውጭ እንዲሸፍት ቀልቡን ያደርገዋል። እሱም ደግሞ ከስራ ሲመጣ ከነ ሽርጥ ልብሱ መምጣት የለበትም። አዎ እሱም እንደዚህ ነው። እንዲወራ የተፈለገው የነሱ ነው እንጂ በደንብ ወንዱ ላይማ በጣም ኢብኑ አባስ ያሉት ነገር አለ ሐቂቃ ማለት ነው። ወለሁነ ምስሉ ለዚ አለይሂ ነቢል ማዕሩፍ የሚለውን እሷ ስትበጃጅልኝ እንደውም ወደ ሁሉ እኔም ተበጃጅቼላት መቅረብ አለብኝ ይላል ኢብኑ አባስ ዚያት ላይ እንትን ብሎ ማለት ነው። እና የሱም ግድ ነው። ሌላው እንደዚሁ በተስተቶች ውስጥ ምንድናቸው? ኩርፊያ ማብዛት ባየችው ሁሉ ቅርባላት ሁሉ ታኮረፈ ጥሩ አይደለም። ይሄም ኩርፊያ እንደው 3 ቀን እንኳን ሊሆን ይችላል ወር የሚያኮርፉ እኔ አንዱ አባታችን 5 ዓመት የታኮረፈችኝ አሉኛል። አላህ አስችሏቸው እንጂ ማለት ነው። በጣም ከባድ ነው። ሌላው በነገር ማቁሰል በጣም ሴቶች ችግር አለ። እህቴ ሆይ ሲለፋውሎ መጥቶ በሰላምታ አልተቀበልሽው በምታቆስል ሆነ ልቡ እየቆሰለ ሊፈነዳ ይችላል። ልቡ ይፈነዳል። ከዛ በኋላ ማከሙ ያስቸግራል። ብርድ የተነቃ አይሆንም እቃ ይባላልና ስለዚህ እንደውም ይላሉ ወላልታው ማጀርሃ ሊሳን ምላስ ያቆሰለው በተለይ አይጠግንም። ከባድ ነውና በጥቅሉ የባልሽን ሐቅ ጠብቂ። ሰፊ ናቸው። አሁን በዚች ፕሮግራም ሁሉ ማውራት ባልችልም የባልሽን ሐቅ ጠብቂ። ባልሽ ነብዩ ሰለላሁ ዐለይሂ ወሰለም እንዲያሏት ያቺ ሴት ጀነቱኪ ወናሩኪ፣ በቃ ጀነትሽ ነው ወይ እሳትሽ ነው። ሐቁን ተጠበቅሽ ጀነት ነሽ፣ ታልሆነ ደግሞ አላህ ይጠብቅሽ ነው። አላህ ይጠብቃችሁ።